እስከ መግዛት ድረስ ነፍሴን እስከ መስጠት ድረስ ደርሼ ነበር። ግን በእኔ ላይ ለምን እንደዚህ ያደርጋል? በእኔ ላይ ሌሽ እንደዚህ ያደርጋል? በቃ ስለ ቃላት ነው የሚያጥረኝ ለዚህ ማለት ነው። መኪና ገዛሽለት? መኪና ገዝቼለታለሁ። በከፊሉ ውስጥ ነበር ያለው ጠለብ ነበር። ተጠለብ አውጥቼ በውጭ እንዲያሰራ አደረኩት። አንድ ልጅ ወለድኩ። በፊት ደህና ነበረ። ከዛ በኋላ መኪና ሲይዝ ተቀየረ። ከሴት ጋር እንትን ማለት ጀመረ። ነገ ጧት አንዲቱን ሴት ጋር ነው የምታየው። በቃ እኔም ፌክ አያደርገኝም በጥቅሉ። ከዛ እኔም ከቤት ወጣ። ግን ሳስበው በቃ ለምንድን ነው እስከዛሬ አመት ድረስ ይሄን ያክል አመት ህይወቴን የፈጀሁት? ለምንድን ነው? ሀታ እንኳን ለቤተሰብ ምንም ነገር ያደረኩላቸው ነገር የለኝም። ግን ለዚህ ነገር ምን ትመክረኛለህ? ለወደፊቱ ያው ነው ያለፈው አልፏል። ግን ያው የት ነው የምትኖሩት? ሳዑዲ። እሱም እዛው ነው። አሁን አንድ ቤት ውስጥ ነው የምትኖሩት ማለት ይቻላል? እኔ ስራ ቦታ ነኝ፣ እሱ ቤት ውስጥ ነው የሚኖረው። ምንም ነገር ለሀታ እንኳን ልብስ እንኳን ይዤ አልመጣሁም። ምንም ነገር ራውቴን ብርድ እየበረደኝ ነው። አሁን ብርድ ራሱ ያሳለፉት ማለት ነው። ምንም ነገር ሳልስ ትቼ ወጥቻለሁ ከቤት። የቤት ዕቃ ሞላሽ? እና ቢውቅራይ ፈጭ እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ቀደም ሲል እንዳተመለከታችሁትና እንዳያችሁት ለወንድ ልጅ ብር የምትሰጡ እህቶቼ በጣም ጥንቃቄ ማድረግ አለባችሁ ማለት ነው። ሴት ልጅ ባሏን ብታግዝ በእርግጥ ነውራለሁ ብዬ አላስብም። ወላኪን ግን በጣም ከአቅም በላይ ራሳችሁን እስከምታጡ ድረስ ቤተሰብ እስከማትጠይቁበት ደረጃ ድረስ እንግዲህ ይች ልጅ አለችው። እኔ ተከታትያታለሁ። አሌክስ ቤት ነበረ ስታወራ የነበረችው። በእውነት ለመናገር በጣም አንጀቴን የበላችሁ፣ በጣም ነው ያሳዘነችኝ። እንግዲህ ፍቅር ብላ ነው እሷ ማለት እሱ ይስተካከላል፣ እሱ የተሻለ ነገር ያገኛል፣ እሱ የተሻለ ደረጃ ደርሶ እኔ አርፋለሁኝ፣ ልጆች ወልዳለሁ፣ ልጆች ወልጄ ያሳርፈኛል፣ ከሱ ጋር ረጅም ጉዞና ረጅም እቅድ አውጥታ ነው እንግዲህ መኪና እንኳን የገዛችለት ወደ 20,000 ሪያል ነው የገዛችለት መኪና ብቻ። ከዛ እንግዲህ አይዲ ወይም ደግሞ ኢቃማ ማለት ከ10,000 ድርሃም ከ10,000 ሪያል በላይ ነው የሚያወጡት ማለት ነው ሳውዲ። ለዚህ ሁሉ እንግዲህ ወደ 20,000 እና 30,000 ሪያል አውጥታ በመጨረሻ ግን እሷ በገዛችው መኪና ከሌላ ሴት ጋር፣ እሷ ባደረገችው በፈረሸችው ቤት ከሌላ ሴት ጋር አሽሸ ገዳሜ እያለ ባዶዋን አስቀርቶታል ማለት ነው። እዚህ ጋር እንግዲህ በጣም ብዙ ነገር ነው ፌል የሚያደርገው እህቶቼ። እምነት ይሰበራል። እምነት ከተሰበረ ደግሞ አንድ ጊዜ በጣም ከባድ ነው ወላሂ። ገንዘብ ይሄዳል ይመጣል። ምናልባት ዛሬ ያው ያጣችውን ገንዘብ ከጠነከረች እና አላህ ካበረታት ነገ ጧት ሰርታ ታመጣዋለች። ግን እዚህ ጋር ይች ልጅ እምነቷ፣ ልጅነቷ፣ ኢነርጂዋ በጣም ብዙ ነገር ነው ያባከነችው እና ከዚህ ሁሉ ግን ጥንቃቄ ብናደርግ እውነቴን ነው የምላችሁ። ማለት ሁላችንም በእርግጥ ማንም ሰው ሰበራለሁ ጉዳለሁ ብሎ አይደለም ወደ ሆነ ህይወት የሚገባው። ቢሆንም ግን እንደው በቻልነው አቅም ወንድ ልጅ የማስተዳደር አቅም እንደተሰጠው ሁሉ በቃ ኃላፊነቱን ለነሱ ብንሰጣቸው። ምክንያቱም ሰርተው ጥረው ያመጡት ነገር አንደኛ ህይወታቸውን እንዴት መምራት እንዳለባቸው ያውቃሉ። ምክንያቱም ሰርተው ነው ያመጡት። ያ ገንዘብ ያቺ ሴት ዋጋ ከከፈሉለት ለዛች ሴት እንዴት እንደሚያኖሯት እነሱ ያውቃሉ። እዚህ ጋር ግን አንቺ ከሆንሽ ዋጋ የከፈልሽው አንቺ በቃ እናቱ መሰልሽው። ገባሽ? በጣም ስትንከባከቢ መኪና ገዛሽለት፣ ልብስ ሲል ልብስ ገዝተሽለት፣ ወረቀት ላሰራ ሲል ወረቀት አውጥተሽለት፣ ምን ቀረሽ እናቴዋ? ወላሂ እናት ራሱ እኮ እንደዚህ አታደርግም። በነገራችን ላይ እናት ራሱ እንደዚህ አታደርግም። ስለዚህ እህቶቼ በቻልነው አቅም ስንወድና ስናፈቅር ገደብ ቢኖረን በጣም ገደብ ልናበጅለት ይገባል። እውነት ለመናገር ከአሌክስ ቤት አዳምጣችኋት ከሆነ በጣም ነው ያሳዘነችኝ። እኔ በእውነት ነው የምላችሁ። ሀታ አሁን ላይ ያለችው መዳን ቤት ነው። እቃዋን እንኳን አላወጣችም። እና እባካችሁ እህቶቼ
እንደው በዚህ ዘመን በጣም ብዙ እህትና ወንድሞች ምክር ይሰጣሉ። በየሶሻል ሚዲያው በጣም የተለያዩ ሰዎች ምክር ይሰጣሉ። የሁሉንም ሰው እንሰማለን ማለት ሳይሆን የሚጠቅመን አንዳንድ ነገሮችን አንስተን የማይጠቅመንን ጥለን እንደው በዚህ ዘመን እንኳን ራሳችንን ብንቀይር የወንድ ማንም ሰው ዝም ብሎ እየመጣ ባይጫወትብን ራሳችንን ብናነቃ ብዬ ይላለሁ። ወላሂ እስከ መቼ ነው ቆይ የወንድ ልጅ መጫወቻ የምንሆነው እንዴ? አሁንስ በዛ፣ በእውነት በጣም በዛ። እኔ አሁን በወንድ ልጅ አልፈርድም፣ ለምን ምናምን አልልም። ራሳችንን መጠበቅ ያለብን እኛው ራሳችንን። በቃ ከዚህ በኋላ ራሳችንን ማስከበር አለብን፣ መስራት አለብን። ትክክለኛና እውነተኛ ሰው ከመጣ አህለን ወሰህለን ተቀብለን፣ ትክክለኛ ሰው አላህን የሚፈራ ዱንያ አኸራችን የሚያሳምርልን የልጆቻችን አባት የሚሆን ሰው ከመጣ እሰየው ተቀበሉ። ካልሆነ ግን ብቻችሁን መኖር ልመዱ እህቶቼ። ወላሂ ብቻችሁን ለመኖር ምንድን ነው የምትፈሩት? ለምን ትፈራላችሁ? ምንም የሚያስፈራ ነገር የለም። ስለዚህ ብቻ መኖር ጠንካራ ያደርጋል። ብቻ መኖር በቃ ብዙ ጥቅም አለው። እኔ ማለት ፍቺን ምናምን የማበረታታ ሰው አይደለሁም። እንደነገርኳቸው ነው። ትክክለኛና ወሳኝ ትዳር ከመጣ ችግር የለውም። ካልሆነ ግን እንደዚህ አይነት ሀያት ውስጥ ገብታችሁ ገንዘባችሁንም፣ ልጅነታችሁን፣ ኢነርጃችሁን፣ አቅማችሁን በቃ በሽተኛ ሆናችሁ ነው የምትወጡት። እንደዚህ አይነት ሰው ሲጀምር ሲልከሰከስ በሽታም ያመጣባችኋል። እንደው ችዬ እኖራለሁ እንኳን ብትሉ ቺቲንጉን ምኑን ችዬ እኖራለሁ እንኳን ብትሉ በሽታ ነው የሚያመጣባችሁ። ስለዚህ እህቶቼ በቻላችሁት አቅም ከነዚህ አይነት መጥፎና አስቀያሚ ሰው ራሳችሁን አገለል አድርጋችሁ ከራሳችሁ ጋር ተነጋገሩ፣ ከራሳችሁ ጋር ተደማመጡ። ወላሂ ህይወት አንድ ጊዜ ነው የሚኖረው። በቃ አንድ ጊዜ ለሚኖር ህይወት ደግሞ አይነው። እኔ በማንም ሰው ልፈርድ አይደለም። ሁላችንም ስተተኞች ነን። ማናችንም የሰው ልጅ ነን። ማለት ሸንኮራ አይደለም ሰው ተነክሶ ምናምን እንደዚህ አይታይም። ግን በቃ አንድ ጊዜ ስህተት ከተሰራ ሁለተኛ ላለመግባት፣ ሌሎች እህቶቻችን ሲያወሩ፣ ሌሎች እህቶቻችን ሲናገሩ መስማት። በጣም ምርጥ የሆኑ ወንድሞች አሉ ሶሻል ሚዲያ ላይ ሲናገሩ፣ የእነሱ ምክር ማዳመጥ እና አላህ ሱብሃነሁ ወተዓላ እንግዲህ እህታችን በተሻለ ነገር አላህ ያበሸርሽ። ወላሂ አላህ ልብሽን ይጠግንልሽ፣ የተሰበረውን ልብሽን የወጣውንም ወጭ አላህ ሱብሃነሁ ወተዓላ ልፋትሽን ቆጥሮልሽ ገንዘብሽን ሀቅሽን ያስመልስልሽ። በእውነት እኔ በጣም አዝኛለሁ እንደ አንድ ሴትና እባካችሁ እህቶቼ ከእንደዚህ አይነት ነገር ራሳችሁን ገለል አድርጋችሁ ከራሳችሁ ጋር እስኪ ይደርሳል፣ ትዳሩ ምኑም ይደርሳል። በቃ መስራት ካለብን ጠንከር ብለን ሰርተን ብራችን ሰብሰብ አድርገን ብንይዝ ባይነኝ። እወዳችኋለሁ። ዩቲዩብን ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ።